የሰብአዊ መብት ተሟጋች የህግ ባለሙያ ፖለቲከኛና ጻፊው ሰው አቶ አሰፋ ጫቦ ማናቸው? ኢትዮጵያ ውስጥ መንግስት ይለዋወጣል። የኃይለ ሥላሴ ህገ መንግስት አንቀጽ 3 ምንድነው የሚለው? ከኃይለ ሥላሴ ዘር እስከ ዘላለም አይወጣም ነው የሚለው። የኤርትራን ጥያቄ በሚመለከት በፕሪንሲፕሉ የሚባለው ነገር በአብዛኛው ሁሉ እንደጋግሞ በተለያየ መንገድ እንጂ ተብሏል። የት ሄደ ነው የምታስተባብለው ወሬ? ተለጠፈብኝ እኮ ይሄኛው ተለጠፈ ወሬ ነው ተቀበልከው ምን ታደርጋለህ? ከአባታቸው ከጫቦ ሳሌና ከእናታቸው ከእመተ ማርያም አጆ የቀድሞ ጋሞ ጎፋ ጠቅላይ ግዛት ማዕከል በሆነችው ጭንቻ ከተማ ተወለዱ። የተወለደው በጋሞ ጎፋ ጠቅላይ ግዛት ጭንቻ ከተማ ነው። ጭንቻ ከተማ ጣሊያኖች ካምቦ ይሉታል። እዛ ካምቦ ውስጥ ነፍጠኛ ነን፣ አባታችን ነፍጠኛ ናቸው። እዛ ካምቦ ውስጥ ነው ቤታችን ያለው እና እዛ ጭንቻ ነው የተወለደው። ከጋሎሃማ ጀምሮ ዳራ እንደነበሩና ከዳራ እንግዲህ በእነዚህ መነሾነት ከነበሩ ቤተሰብ ወቅቱ የነበረው ስርዓት እንደምታውቁት እስከ አቶ ጫቦ ድረስ ባሉበት ዘመን ትምህርት ሂደት የለም። እዛ ሀገር እስከ አሰፋ በነበረበት ሰዓት ትምህርት ሂደት የለምና አቶ ጫቦ በአጋጣሚ በባህላዊ ያው ወታደር ተምሮ አልተማረም ተብሎ አይደለም በወቅቱ የሚመለመሉና ወታደር በመሆናቸው ወታደር ሆኖ በሚያገለግሉበት ጊዜ ጨንቻ መጡ። ጨንቻ መጥቶ ጨንቻ እየሰሩ ባሉ ስራ ጉዳይ ወደ ጋንታ አካባቢ ለስራ መጡ። ስራ በመጡበት የኔ ሀብተ ገብርኤል ጫቦ እና አሰፋ ጫቦ እናት ወይዘሮ ማቱከ አጆ አሞ ይባላሉ። እርሳቸው ጋር ተገናኙ። በዚህ አይነት የትዳር ሁኔታ ከተያዙ በኋላ ከዛ እንግዲህ የአቶ ጫቦ ልጆች ወደ ጨንቻ በመመለስ ቤት ጨንቻ በመያዝ መሰረት ጨንቻ በማድረግ ጨንቻ ይኖሩ ነበር። አቶ አሰፋ ጫቦ አንድ ሰው በሰውነቱ ብቻ ሊከበር ይገባል የሚል ታላቅ እሳቤን ያራምዱም ነበር። በኢትዮጵያዊነታቸው ፍጹም የማይደራደሩ ኢትዮጵያዊም ናቸው። በዚህም የተነሳ ጋሞነቴ ከኢትዮጵያዊነቴ ተጋጭቶብኝ ለማስታረቅ ቁጭ ብዬ አላውቅም በሚለው ንግግራቸው ኢትዮጵያዊነትን ራሳቸው ለኢትዮጵያውያንና ለተቀረው ዓለም በደማቁ ሰብከዋል። ማንነታቸውን አስጠብቀው አገራቸውም የሚገባውን ክብር ሰጥተው ያለፉ ኩሩ ኢትዮጵያዊ ናቸው። በህይወት ዘመናቸው በኢትዮጵያዊነታቸው በመመካት አንገታቸውን ቀና አድርገው ነበር የኖሩት። ለሀገር ለወገን መብትና ለእውነት በአደባባይ ተሟግተዋል። አቶ አሰፋ ያወቅኩት እዚህ ሀገር አይደለም። አቶ አሰፋን ያወቅኩት አዲስ አበባ ዩኒቨርሲቲ ልማር ከሄድኩ በኋላ ነው። አሰፋ በጣም እናገኘዋለን፣ ያጫውተናል በሚገባ የዚህን አገር ጉዳይ በተለይ ጋሞ ጎፋን የምር የሚወስድ ሰው ነው። የምር መውሰድ ማለት ልክ ለእርሻው ሰው የሚጠነቀቀውን አይነት ዞሮ እያንዳንዱን አትክልት እየነካ ደህና መብቀል አለመብቀሉን ወይ ከብቱን ከቤት ሲወጣ የከብቱን ጀርባ እንደሚያሽ ገበሬ ነው ይህንን አካባቢ ይወደ ነበረው። ብሔርተኝነትን የሚያቀነቅኑ አሉ። ኢትዮጵያዊነትን እንግዲህ በዛን ሰዓት ላይ በአብዛኛው በዚህ አብዮት የነበረውን የፊውዳል ስርዓትን ለማስወገድ በሚደረገው ትግል ላይ በአሸናፊነት እየጎሉ እየወጡ ይመጡ የነበሩ የፖለቲካ አደረጃጀቶች ብሔረሰባዊ ቅርጽ የያዙ ናቸው። የኦሮሞ ነጻ አውጪ ድርጅትን ይዞ የኦሮሞ ነጻነትን እውን ለማድረግ የሚታገል ኃይል የነበረበት ነው። ህዝባዊ ሓርነት ትግራይ የትግራይ ነጻነት ይዞ የሚንቀሳቀስ ነው። የኤርትራው ሻዕቢያን በተመሳሳይ መልኩ የኤርትራን ህዝብ ነጻ አውጣለሁ ብሎ የሚንቀሳቀስበት ሰዓት ነው። ስለዚህ አሁን እሱ ጋር
ኢትዮጵያዊነት ሳይሆን እያንዳንዱ ጎላ ብሎ የሚታዩ ፖለቲከኞች የየራሳቸውን ብሔረሰብ ይዞ ለመውጣት የሚታገሉበት ወቅት ነበረ። አሰፋ በዛን ሰዓት ላይ የነቃ አቋም ከነበራቸው ሰዎች አንዱ ሆኖ በአቋም ግን ይለያል። እሱ ደግሞ አሰፋ የዜጎችን እኩልነት፣ የህዝቦችን እኩልነት፣ ነጻነት፣ ቋንቋቸው፣ ባህላቸው እንዲከበር እንዲበለጽግ ይፈልጋል። እንደ ማንኛውም የጋሞ ተወላጅ የሱ ባህሉ ቋንቋው እንዲታወቅ ይፈልጋል። የጋሞነት ባህሉ ቋንቋው እንዲታወቅ የመፈለጉን ያክል ደግሞ ሌሎች ሰዎች ጠፍተው ነው ጋሞ ቋንቋው ባህሉ ማደግ ያለበት የሚል እምነት የለውም። ኢትዮጵያዊነት ጋር የተጣመረ እንዲሆን ነው የሚፈልገው። አብረን ሆነን እንከባበር ነው አሰፋ። አብረን ሆነን እንከባበር፣ የሁላችንም ቋንቋ ይከበር፣ የሁላችንንም ባህል ይከበር፣ ተከባብረን አብረን መኖር እንችላለን። ኢትዮጵያዊነትን የሚጻረር ማንነት ሊኖር አይገባውም ነው የሚለው። ለሀገር ለወገን መብትና ለእውነት በአደባባይ ተሟግተዋል። ጋሽ አሰፋ ጫቦ ሕይወታቸው በራሱ ብቁ ሰባኪ ነው። ስራዎቻቸውም ማህደራቸውም ሰው መሆንን ብቻ ያወድሳሉ። በጋሼ እዝነ ህሊና ውስጥ ሰው በባህል፣ በጎሳ፣ በኑሮ ደረጃ እንዲሁም በሃይማኖት አልተሸነሸነም። ለጋሼ እንደ ቃሉ ሰው ማለት ጣሪ በአምሳሉ ባርኮና ቀድሶ እንዲያመሰግነው የፈጠረው በተፈጥሮ የላቀው ቅዱስ ፍጡር ነው ብለው የሚያምኑ ናቸው። አሰፋ ሰብአዊ መብትን ፈሪሃ እግዚአብሔርን የሚያዋህድ ሰው ነው። ምናልባት ሌላ ቦታ ላይ ተነስቶ ሊሆን ይችላል። ቤተ ክርስቲያናዊ ባህሪው ባክግራውንዱ አሰፋ ፈሪሃ እግዚአብሔር ያለው ሰው እንዲሆን ያደርገዋል አንዱ። ሁለተኛ የፖለቲካ አቋሙ ላይ እኩልነት ላይ የዜጎች መብት ላይ በማሰር በመግደል ለውጥ ይመጣል ብሎ ባለማመን ላይ አሰፋ አቋም አለው። አቶ አሰፋ አንድ እውነት ከያዘ ሁሉ እንዲቀበለው ይፈልጋል። ምክንያቱም ሰው የማይቀበለው እውነት ለምን ትይዛለህ? ወይም ያንተ እውነትን ሌሎች እውነትን እንዲሰሩ የማያገለግል ከሆነ ለምን ትለፋለህ? ኤግዛክትሊ የዛ አይነት ቁመና ነው የነበረው። እውነትን ከያዘ እዚህም እኛም ሀገር ማል ነው የሚባል። እስቲ እዚህ ዱቡሻ ላይ ሄደህ ተናገር ነው የምትባለው። አልቀበልም ካልክ ኮንሶ እንደዛ ያደርጋል። ምንድነው የሚባል ድንጋይ አለ እዚህ ይሄን ያዝና ተናገር ትባላለህ። እና እውነትህ መንጠፍ ያመክኑብሃል እውነትህን። ስለዚህ እንዲመክን አይፈልግም። ስለዚህ እኔ እውነት ነው ያልኩት ተቀበሉኝ፣ ትጮሃለህ፣ ይሄ እውነት ነው ብለህና አይ ቲንክ አሰፋ የዛ አይነት ሰው ነበር። ሰው ከተሰማራ እንደየስሜቱ ከዋለበት ስፍራ አይቀርም ማፍራቱ እንደሚባለው ሁሉ ጋሽ አሰፋ ጫቦም የጋሞና ኢትዮጵያዊነት ማንነታቸው በልጅነታቸው ነበር የተቀረጸው። በምሽት የአባቶች ድቡሻ ወግ የሚያወሩበት ስፍራ ላይ ዘውትር በመገኘት ስለ ማህበረሰቡ ባህልና ወግ ብሎም እሴቱን ጠንቅቀው እንዲያውቁ ረድቷቸዋል። በጋሞ ውስጥ ከሚገኙ 42 ደሬዎች መካከል አንዷ በሆነችው አንድሮ ደሬ ስጋ ዘመድ ቀኛዝማች ኢልታሞ ይቻ ቤት ጋሽ አሰፋ ጫቦ ስለ ማንነታቸው እንዲማሩና ስለ ጋሞነታቸው የሚገባም እንዲገነዘቡ ትልቅ መሰረት ሆኗቸዋል። በዚህም ስፍራ ገና በልጅነታቸው ግብር ተቀባይ በመሆን የሥራ መደብ አግኝተውም ህብረተሰቡን በቅንነት ማገልገልን ሀብለው ጀመሩ። የመንግስት አወቃቀር ገና ባልተዳረሰበት ጊዜ ነበር ጋሽ አሰፋ እዛ አካባቢ የኖሩት። ጋሽ አሰፋ ችግሮችን የማህበረሰቡን ችግር ከመንግስት ጋር የሚያስተሳስረውን የማህበረሰቡን ችግር እዛ በነበሩበት አንድ አመት ጊዜ ነው ፈተው የመጡት። ይሄ ለማህበረሰቡ ጎልቶ ወደፊት አብራርቼ እመጣለሁ። ከዛ በዘለለ ጋሽ አሰፋ በተቃራኒ ደግሞ ጋሞ ማን ነው፣ የጋሞ ባህል ምንድነው የሚለውን እዛው አባቶች እግር ስር ቁጭ ብለው ተምረው አድርገው ለዓለም በመበቃ መልክ በሰነድ አብቅተዋል። ጋሽ አሰፋ ህዝቡንም ጠቅሟል፣ ለራሳቸውም ተጠቅሟል። ለኛም አርአያ የሚሆን የተጻፈ ነገር አስቀምጠው ነው ያለው። ጋሽ አሰፋ ቆይታ አንድም ሁለትም ከዛም በላይ ነው ወደ ኋላ ጥሎልን ያለፈው። ጋሽ አሰፋ እንዳልኩ መሰረታቸው አንድሮ ነው። አባቴ ቀኛዝማች ኢልታሞ የአንድሮ ባላባት ናቸው፣ ዳና ናቸው። አንድሮ ላይ ደግሞ እሳቸው የሚመሩት አጥቢያ ፍርድ ቤት አለ በመንግስት መዋቅር። ለአጥቢያ ፍርድ ቤት ጸሐፊ ይፈልጋል። የተማረ ሰው ሲፈልጉ ጋሽ አሰፋ ጫቦ የዛኔ ወጣቱ ለኔ ጋሽ የምላቸው ጉምቱ ምሁርና የሕግ ባለሙያ
የዛኔ ወጣት የነበረው መጽሐፍ ማንበብና ትምህርት የተማሩ መሆናቸውን ከቤተሰቡ ትውቅና ዝምድና ጋር በተያያዘ አባታቸው ሁሌም እኛ ቤት ስለሚመጡ በማፈላለግ የተማረ ሰው በማፈላለግ ነው ጋሽ አሰፋ ጫቦን ከጨንቻ ከተወለዱበት ከጨንቻ አስፈልጎ ያመጡት። በዛን ወቅት ጋሽ አሰፋ ስለ ሀገራቸው ስለ አካባቢያቸው ስለ ደረው ያው ባለቤት ከሆነው ከደረው ባለቤት የተወለዱ ስለሆነ አካባቢውን ስለሚያውቁ በእሽታ ነው የመጡት። በፍላጎት መጥተዋልና ስረ መሰረቱ የተገናኙበት መንገድ አንድሮነታቸው ነው። ሲቀጥል ከእናቴ ጋር ባላቸው የስጋ ዝምድናም ጭምር ትውቁ ስላለ የተማረን ሰው በወቅቱ ማግኘት ከባድ ነው። ጋሽ አሰፋ ግን በቅርብ ባልኩት በሁለቱ በእናቴ ዝምድና እና የአካባቢው ተወላጅ ልጅ በመሆናቸው ነው የትውቅ መሰረታቸው። ዘመናዊ የአስተዳደር ስርዓት ባልነበረበት ወቅት የማህበረሰቡን ችግር በመፍታት የጋሞነት እሳቤን ባህሉና ወጉን ጠንቅቀው በማወቅ ለዓለም አስተዋውቀዋል። ይህንኑ ባህላዊ እሴትን በብዕራቸው ከትበው ለትውልድ እንዲተላለፍም አድርገዋል። በኖሩበትና ያደጉበት አካባቢም ለዓመታት ያላንዳች ክፍያ ማህበረሰቡን አገልግለዋል። ማታ ማታ ሁሉም ቤት በጋሞ ባህል ውስጥ ታላቅ ቤት ሰው ድቡሻ ይቀመጣል። ትልቅ ሰው ቤት ድቡሻ ይቀመጣል። የኔ አባት ደግሞ የአካባቢ ባላባትና መሪም ስለነበሩ እድሉ ለጋሽ አሰፋ ሰፊ ነበር። ስለዚህ ቁጭ ብለው እኛ አባት እግር ስር ቁጭ ብለን ተምረን ዛሬ ይሄን እንደምናወራሉ ጋሽ አሰፋ ስለ ጋሞ ለመስማት እድሉ ነበር። ይሄን ለመስማት ደግሞ ጉጉትም ስለነበራቸው ጆሮ ሰጥተው ጊዜ ሰጥተው አዳምጠዋል። አሁን ከሳቸው መጽሐፍም እሳቸው ከኔ ጋር ከነበራቸው የስልክ ንግግርም የተረዳሁት። ሁለተኛው ትልቁ ድቡሻ ደግሞ ህዝቡ በሳምንት አንድ ጊዜ የሚሰበሰብበት ጋሮሳ የሚባለው ነው። ጋሮሳ ላይ ሳይቀሩ ይሄዳሉ። እሳቸው እንደምናገሩትም አካባቢ ማህበረሰብ ሳይቀሩ ሄደው ወንበር ይዘው እዛ ወንበር አለ ድቡሻው ላይ ቁጭ ብሎ ያዳምጣሉ። ሐሳብ አይሰጡም እርግጠኛ አይደለም፣ ግን ቁጭ ብሎ ያዳምጣሉ። አገሬው እንዴት ይተዳደራል? ስርዓቱ ምንድነው? ባህላዊ ስርዓቱ ምንድነው? ሁዱጋው እንዴት ይመራል? አለቃው እንዴት ይመራል? ሁዱጋው እንዴት ይሾማል? አለቃው እንዴት ይሾማል? ቀጣዩ ትውልድ እንዴት ያስተላልፋል? ከጎረቤት ደረዎች ጋር ያለው ግንኙነት ምን ይመስላል? ኦጋዴው እንዴት ከጎረቤት ጋር ጸብ ነው ችግር ቢኖር እንዴት ነው ከህዝብ መልእክት ይዞ ሄዶ መልእክቱን የሚያደርሰው? ድርድሩ እንዴት ነው ግጭት ቢኖር ለመፍታት እንዴት ነው የሚደራደረው? የግለሰብ ጉዳዮች አደባባይ ላይ ይፈታሉ። ድቡሻው ላይ አቤቱታ ይቀርባል። እንዴት አቤቱታ ይቀርባል? እንዴትስ ይዳኛል? ይሄን ሁሉ ቁጭ ብሎ ለመስማት ጊዜ ሰጥተው በቃ የተማረ ሰው ይሄን አያደርግም። ከተማ ተወልዶ ያደገ ሰው ይሄን አያደርግም። እሳቸው ግን ፍላጎቱና ጉጉቱ ስላላቸው አድርገውታል። ስለዚህ ለኔ ይላሉ ጋሽ አሰፋ ሲያወሩም ለኔ የጋሞ ባህልን ለማወቅ መሰረት ነው የቀኛዝማች ልታው ቤት መሰረት ነው ብሎ ያወሩ ነበር።